ዲቪ 2026 ከጥቂት ቀናት በኋላ ይፋ ይደረጋል። ሜይ 3 ይፋ እንደሚደረግ ተነግሯል። ይፋ ይደረጋል ባሉበት ቀን ሁሌ ይፋ እያደረጉ አስለምደውናል። ስለዚህ ዘንድሮ ሜይ 3 ይፋ ይደረጋል ብለዋል። ዛሬ አፕሪል የመጨረሻዎቹ ቀናቶች ላይ ነን። ስለዚህ ከ3 ከ4 ቀናት በኋላ ይፋ ይደረጋል ብለን እናስባለን። ዲቪ ይፋ በሚደረግበት ጊዜ ውጤታችሁን እንዴት እንደምታዩ ብዙዎቻችሁ ትቸገራላችሁና ሰው ይልኝ ምናምን እንዳትሉ እንዴት ውጤታችሁ እንደምታዩ እዚህ ጋር ላሳያችሁ። የመጀመሪያው እዚህ ጋር ኮንፈርሜሽን ታስገባላችሁ። እነዚህን 3 ነገሮች ካስገባችሁ በኋላ ውጤታችሁ እንዳያላችሁ ደርሷችኋል ወይም አልደረሳችሁም። እነዚህን 3ቱንም ነገሮች የምታገኙት አንድ ወረቀት ላይ ነው። ዲቪ ስትሞሉ መጨረሻ ላይ ስክሪንሾት ያደረጋችሁት ወይም ደግሞ ኢንተርኔት ካፌ ከሆነ ፕሪንት አድርገው የሰጧችሁ ወረቀት አለ አይደል? እዛ ላይ ኮንፈርሜሽን የምትሏን እሷን አመሳስላችሁ እዚህ ጋር አስገቡ። ሁለተኛ ላይ ደግሞ የአያታችሁን ስም እዛ ጋር የአያት ስም ተብሎ የተቀመጠውን ተሳስታችሁ እንኳን ቢሆን እዛ ጋር ያለችዋን የመጀመሪያ ላይ ያለችዋን የአያት ስም እሱን አስገቡ፣ ስሙን ብቻ። በመቀጠል ደግሞ የተወለዳችሁበትን ዓመተ ምህረት ግሪጎሪያኑን ማለት ነው ያስገባችሁትን እሱንም ቁጥሩን ብቻ 4 ዲጂት ቁጥር ማለት ነው። እነዚህን 3 ነገሮች ካስገባችሁ በኋላ መጨረሻ ላይ እዚህ ጋር ያለችዋን አመሳስላችሁ ትጽፋላችሁ። አንዳንዶቹ ሌተሮች ካልታያችሁ ስፒከር ምልክቷን ንኳት ያነብላችኋል። እሱን ካስገባችሁ በኋላ ኮንቲኒው ስትሉት 2 ገጾችን ታያላችሁ። የመጀመሪያው you have not randomly selected ነው የሚላችሁ፣ ይህንን አያሳያችሁ። ሁለተኛ ላይ የምታዩት ደግሞ you have randomly selected for further process የሚል ደብዳቤ ነው። ደብዳቤው ከላይ ስማችሁ ያለበት እንዲሁም ደግሞ ፖስታ ቁጥር፣ አድራሻችሁ፣ ከተማ ምናምን ያለበት ነው። ከታች ደግሞ ኬዝ ነምበር ምናምን የሚባሉ ነገሮች ያሉበት ደብዳቤ ነው። ይህንን ሁለተኛውን ገጽ ማለትም ዲቪ እንደደረሳችሁ የሚያሳውቀውን ደብዳቤ ካያችሁ በኋላ አንድ ማወቅ ያለባችሁ ቤዚክ ነገር አለ። እሱ ምንድነው? ይህንን ገጽ ያዩ ሰዎች ከግማሽ በላይ የሚሆኑት ይህንን ገጽ ካዩት ከግማሽ በላይ የሚሆኑት ሰዎች ቪዛ አያገኙም፣ አሜሪካ አይሄዱ። ኬዝ ነምበር ምንድነው የሚለውን ነገር እስከምታውቁ ድረስ ደስታችሁን በልክ አድርጉት። ብዙም ደግሞ እንደዚህ በጣም እርግጠኛ አትሁኑ። አንደኛ እዛውም ላይ ደብዳቤውም ላይ ይሄ ማለት ዲቪ አሸናፊ ሆናችሁ ማለት ለፈርዘር ፕሮሰስ አለፋችሁ ማለት ዋስትና አይሰጣችሁም ይላችኋል እና ዋስትና እንደማይሆናችሁ ማወቅ አለባችሁ። ስለዚህ ደስታችሁን በልክ አድርጉት። አንዳንድ ሰዎችን ስለማቅ ነው ዲቪ ደረሳቸው በማግስቱ ይደግሳሉ ምናምን ነገር። ዲቪ ደረሳቸው ቀይ ምንጣፍ ተነጥፎ አሜሪካ እንደሚገቡ ነው የሚያስቡት። እውነታው ግን እንደዛ አይደለም። በጣም ብዙ ወጪ ያለው ብዙ መንከራተት ያለው ረጅም ፕሮሰስ ነው። ከፈጠነ እስከ 6 ወር፣ በጣም ካልፈጠነ ደግሞ እዚህ 6 ወር ላይ ሌላ 1 ዓመት ምናምን የሚያስጨምር ያክል ጊዜ የሚወስድ ነው። ታይም ሊሚትድ ቪዛ ሊሚትድ የሆነ ፕሮሰስ ነው። 100 ምናምን ሺህ ሰዎች ዲቪ ደርሳቸዋል ወይም ደግሞ የሁለተኛውን ፔጅ ያያሉ፣ እነሱንም ቤተሰባቸውንም ጨምሮ ማለት ነው 100 ምናምን ሺህ ሰዎች። ከነዛ ውስጥ 55 ሺህ ወይም 50 ምናምን ሺህ ሰዎች ብቻ ናቸው ቪዛ የሚያገኙት አሜሪካ መግባት የሚችሉት ማለት ነው። ይሄንን እውነት የማይለዋወጥ እውነት በየአመቱ ያለ እውነት ተቀበላችሁ አምናችሁ አውቃችሁ ራሳችሁ ማዘጋጀት አለባችሁ ለማለት ነው። ግን ዲቴል መረጃ ግን የምትፈልጉ ስለ ዲቪ በተለይ ስለ ሂደቱ ዲቴል መረጃ የምትፈልጉ ከሆነ በዚህ ስም በዚህ የቲክቶክ ዩዘር ኔሜ ወይም ደግሞ ባዩ ላይ ባለው የዩቲዩብ እንትኔ መሰረት ወደ ዩቲዩብ ቪዲዮና ረጅም ቪዲዮ ሰርችላችኋለሁ። እሱን ቪዲዮ ማየት ትችላላችሁ። ለሁላችሁ መልካም እድል እመኝላችኋለሁ። ባባይ